በግዝፈቱ ከምስራቅ አፍሪካ ትልቅ የሆነው የአልነጃሺ መስጊድ ፊት ለፊት እያስገነባን ካለነው ግዙፍ የመኖሪያ መንደር ዘመናዊ የመኖሪያ ቤቶችንና የንግድ ሱቆችን ከቴምር ፕሮፐርቲስ የንግድ ማዕከላችን ውስጥ ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በ24 ወራት የሚረከቡት እንዲሁም አፓርትመንት ቤቶችን በቡልጋሪያ ከ30% ቅናሽ ጀምሮ ባለ አንድ መኝታ 68 ካሬ በ5 ሚሊዮን 400 ሺህ ብር፣ ባለ 2 መኝታ 83 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 116 ካሬ ከ9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት ይሆኑ። በረጅም ጊዜ መክፈል ለሚፈልጉ ደንበኞች 20% ቅድመ ክፍያ ብቻ ከፍለው የቤት ባለቤት የሚሆኑበት አማራጭን አካተንልዎታል። ለታማኝነታችን ከዚህ በፊት ሰርተን ላስረከብናቸው የሰባት ሳይት ደንበኞች ምስክሮቻችን ናቸው። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረመዳን ሸህሩ ሰደቃ ሸህሩል ቢር ወልሙዋሳት። ረመዳን የሰደቃ የኸይር ወር ነው። ረመዳን ላይ የሚሰጡ ሰደቃዎች ትልቅ ዋጋ አላቸው። እንግዲህ ረመዳን ላይ እኔ ረመዳንን ለመለወጥ ረመዳን ውስጥ አዲስ ህይወት ምዕራፍ ይዘን ለመውጣት የምንችላቸው ልክ ከነበሩ ልምዶች ወጣ ያሉና አዳዲስ ምዕራፎች ከምንሰጠው ነገር የተለየ ሊጠቅም በሚችል ለሰዎች የሚደርስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት አተቁና ወለው ቢሸቅን ተምር። የረመዳን ሰደቃ ትልቅ ሰደቃ ረሱል ሰለላሁ ዐለይሂ ወሰለም አጅወደ ናስ ከማንም በላይ በቸርነትና በልገሳ የሚታወቁ ሰው ናቸው። ነገር ግን በረመዳን ላይ ባህሪያቸው ይለወጣል። አጅወደ ናስ ሚሪህ ልብሰላ ከነበሩበት እጥፍ እንደማ ወራጅሁ القرآن الجبريل عليه السلام ጅብሪል ጋር ቁርአን ሙራጃዓ በሚያደርጉበት በረመዳን ጊዜ ኸይራቸው የበለጠ ይጨምራል። ቁርአን ለኸይር ነገር ከፋች ስለሆነ ልክ እንደተለቀቀች አውሎ ንፋስ ነው ስጦታቸው ይባላል። ያ ማለት አውሎ ንፋስ ውስጥ ባህሪ ያለ ፈጣን ነው፣ አይቆምም፣ ሁሉንም ያደርሳል። በመስጠት ውስጥ ብዙ መሰጠት ስላለ መስጠት ላይ አሁንም የምናያቸው ክፍተቶች አሉ። ሰዎች አላህ ሲሰጣቸው የዓለማት ሀብታም የሆነው ጌታ ሁሉ ነገር በእጁ የሆነው ጌታ ገኒዩን ዐኒል ዓለሚን ከሰው የተብቃቃ ከሰው ምንም የማይፈልግ ጌታ ግን የሰጠን አማና ስላለ ምን ላይ እንደምናደርሰው በምን እንደምናመሰግነው ያውቃል። እንግዲህ ምስጋና ሁለት ነው። አንደኛው በአንደበት የሚገለጽ ሐምድ ብለን የምናወራው ነው። ሌላኛው ሽክር አድርገን በተግባር የምንገልጸው ነው። ሽክረ ኒዓም የኒዕማ የጸጋ ወይም ደግሞ የተሰጠንን ስጦታ አላህን በማመስገን ስንገልጸው በተግባርና በማድረስ ነው የምንገልጸው። እኔ አንድ ዛሬ ያልፈጠር ነው ዛሬ ያልሰራ ነው ነገ ለኛ የማይሆነው ነገር ማሰብ ስለሚፈልግ አንድ ነገር ማንሳት ፈለኩ። እዚህ ላይ ምንድነው አንድ ሳውዲ አካባቢ ያለ አንድ መስጊድ ላይ ለመስጊዱ መሰራት ምክንያት የሆነችው አንዲት ከረጢት ወይም ደግሞ አንድ ፌስታል ወይን እንደነበረች ይገለጻል። ባል ወይም ደግሞ አባት ሁለት ኪስ ፌስታል ወይን ይገዛና ቤት ይልካል። ቤት መጥቶ ሲመጣ ከወይኑ ለመቅመስ ፈልጎ ሲጠይቅ ሁለቱም እንዳለቀ ይነግሩታል። ለምን ትንሽም አላስቀራችሁልኝ? ማው እኔም ልጆቼ ጋር ሆነን በላ ነው ሲሉት አባት ከቤት ቀጥታ ነው የመጣው። ሄዶ ሰማሲር ጋር ወይም ደላላ ጋር ሄዶ ቆንጆ ቦታ ፈልጉልኝ ይላል። ቆንጆ ቦታ ይፈልጉለታል። በሚቀጥለው ቀን ሲገኝ ያን ቦታ ይገዛዋል። ያን ቦታ ይገዛና መስጊድ እንዲሰራበት ይወስናል። ፕሮሰስ ይጀምራል። ከዛ በፊት ግን ምን ያደርጋል? ቦታውን እንደገዛ ምሽቱ ላይ መጥቶ እንደሁን በቦታ ላዝም ሚስቱ እየጠራቸው ነው የወጣው። ቅር ብሎት ተከፍቶ አዝኖም ነው ከቤት የወጣው። አሁን በሞት አላዝም ማለት ተመልሶ ሲመጣ ለምን ለቀብሬ የሚሆን ነገር ሰራው። ዛሬ ምን አደረኩ? ለመስጊድ የሚሆን ቦታ ገዛው። ዛሬ በሐያት ላይ ያለው ሁለት ፌስታል ወይን ልኬ አንዲት ሳታስቀምጡልኝ የበላችሁ የረሳችሁ የነመኖሬን የረሳችሁ ነገኔ ብሞት ሁሉ ነገሬን ትረሱታላችሁ። ስለዚህ ዛሬ ለነገ የሚሆነውን ነገር አስቀምጬ ማለፍ ነገን የሚያሳምርልኝ ነገር መስራት እኔ እንጂ ማንም እንደማይሰራልኝ ስላወኩ ዛሬ ጨርሻለሁ። ከ25 ዓመት በላይ የቆየ መስጂድ ለመሰራቱ ምክንያት የአንዲት ፌስታል ወይም ደግሞ የጥቂት ፍሬያቶች ወይም ምክንያት ሆነ። ሰዎች ስለራሳቸው ለማወቅ ስለራሳቸው መሆን ሲፈልጉ ጥለውት የሚሄዱት ነገር በእነሱ እጅ ያለ ነገር አይደለም። ከነሱ እጅ መሆን ሰው አካል ላይ ስለሚያርፍ ያ ሰው ምን እንደሚያደርገው አይታወቅም።
ዛሬ ለፋንበት የተጋንበት ነገር በተለይ እንደ ረመዳን አይነት አጋጣሚ ሲመጣ ኸይሩን ሰርተንበት አጅር ሙዳፋ አድርገነው ሰደቀተን ጃሪያ አድርገንበት ዘመን ተሻጋሪ ሆነ አሻራ አስቀምጠንበት የምንችለውን ኸይር በመጣል ልናሳልፍበት ይገባል። ያን ነው ረመዳን የሚሰጠው። ረመዳን ሰደቃ ሲሆን ደግሞ ሰደቃነቱ ትርፍ ይሆናል። ስለዚህ አሁንም ረመዳናችንን ውጤቱን ለማግኘት የበለጠ አላህ ጋር ለመቅረብ መሳጅዶች ውስጥ በምናደርጋቸው ለቅሶችና በምንሰግዳቸው ሶላቶች በምንቀራቸው ቁርአኖች ብቻ ሳይሆን እነዚህ እኛን የሚከጅሉ ከኛ የሚፈልጉ መሳኪን የህይወት ፈተና በእነሱ ላይ የወደቀባቸውን ሰዎች ልናስባቸው ግድ ይለናል ይላሉ። በምናወጣው በምንሰጠው ነገር አላህ ይቅር መጨረሻችን ያሰምርልን። የተከበራችሁ ወንድሞቼ ያው እንግዲህ ያለንበት ረመዳን ወር ውስጥ በረመዳን ራሳችንን ውስጥ ለውጥ ለማምጣት ልናደርጋቸው ከሚገባ ጉዳዮቻችን ውስጥ አላህ ጋር ከምንቀርብባቸውና ራሳችንን ከምናስተካክልባቸው የነበረንን ባህሪያቶች ማስተካከል መለወጥ። ለዚህም እንደ አንድ ማሳያ ይሆናል የማምነው ኢማም ኢብኑ ቀይም አልጀውዚ አላህ ስራቸው እንደላቸውና የሚያነሱት ነገር አለ። ምን ይላሉ? ፈርሐቱከ ቢዘንብ አሸዱ ሚነ ዘንብ እንደ አላህ ሱብሓነሁ ወተዓላ ይላሉ። አንዳንድ ጊዜ በወንጀል መደሰት ከወንጀሉ የበለጠ ወንጀል ነው ይላሉ። ሁድነከ ሊፋት ዘንብ አሸዱ ሚነ ዘንብ እንደ አላህ ሱብሓነሁ ወተዓላ ወንጀል ባለመስራትህ መጸጸት ከወንጀሉ የበለጠ ወንጀል ነው ይላሉ። ብዙ ጊዜ በህይወታችን ውስጥ እንደ ሰው ደካሞች ሆነን ሰዎች ነንና ልንሰት መስመር ልናልፍ የተለያዩ ወንጀሎች ላይ ልንወድቅ እንችላለን በሰውነታችን። ያን እድል ስናገኝ ወደ አላህ ለመመለስ ሙባደራ ማድረግ በምንችለው አቅም ተውበት አድርገን አላህ ጋር እርቅ ለመፈጸም ጥረት ማድረግ ሲገባል ከዛ በተቃራኒ የሚኖሩን ባህሪያቶቻችን ዋጋ ሊያስከፍሉ እንደሚችሉ ሲያነሱ ነው። አንዳንዴ ቅድም እዛቸው መልሰው ሐሳባቸው ላይ እንዳነሱት አላህን ባለመወንጀላችን ማዘን ወይም ደግሞ አላህን ባለመወንጀላችን መጸጸት ከባድ ወንጀል ነው። አስቡት፣ አንተ ያስከፋኸው የወነጀልከው አላህ ነው። ወንጀልህና ወይም ማጥፋታችን ሳይቀር ዝቅ ብለን ለማስተካከል መወሰናችን ሳይቀር ከዛ አልፈን ደግሞ ነገሮችን በዛ ልክ ለመሄድ መጓዝ ምን ያህል ፈታኝና ከባድ ሊሆን እንደሚችል ማሰብ ይፈልጋል። እዚህም በማሳየት ወንጀል በተቃራኒው ሰዎች በትክክል አላህ ጋር ሲገናኙበትና እንደው ጥፋታቸውን አምነው ዝላ ውስጥ ሲገቡበት የሚፈጥረውን ስሜትም እሳቸው ያነሳሉ። ምን ይላሉ? አላህ ስራቸውን ይወድላቸውና አንዳንድ ወንጀሎች የጀነት መግቢያ ሰበብ ይሆናሉ ይላሉ። ሌሎቹ ደግሞ መልካም ስራዎች ለጀሃነም መውደቂያ ምክንያት ይሆናሉ ይላሉ። ይህንንም ማሳያ አድርገው ሲያነሱ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደገለጹትና እንደተናገሩት ምንድነው የሚያነሱት? ረሱል አሚን ሰለላሁ ዐለይሂ ወሰለም ሰዎች የጀሃነም በር የሚከፍቱ ሰዎች በበጎ ስራ የሚታወቁ ሰዎች ናቸው ይላሉ። ረሱል ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም አቡ ሁረይራ በተዘገቡት ሐዲስ ላይ አወል ምን ተሰሩ فيهم النار ያሉት ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያ ጀሃነም የምትቀጣጠልባቸው ቃሪ አልቁርአን ነው፣ ኢማም ነው፣ ሰደቃን የሰጠ ሰው ነው፣ የጃህር ላይ የተገኘ ሰው ነው። እነዚህን ትልልቅ ተግባራት ሰርተው ተምረው አስተምረው ሰጥተው ሰድቀው ታግለው ህይወታቸውን ዋጋ ከፍለው ምናልባት እነሱች የመጀመሪያ ጀሃነም ሰዎች ምክንያታቸው ምንድነው ይላል ረሱል ሰለላሁ ዐለይሂ ወሰለም። ሲቀሩም ሲያቀሩ ስምን ፈልገዋል፣ ክብርን ሽተዋል፣ ከሰዎች ከጅለዋል። ያንን አላህ Subhanahu Wa Ta'ala በዱንያ ላይ ወስዳችሁታል፣ አኺራይን ይምላሽ ደግሞ ዱንያ ላይ ጨርሳችኋል ጉዳያችሁ ነው። ሲሰጡም ሲሰጡ መስጂዱን ሲገነቡ መድረሳውን ሲያንጹ የተለያዩ ኸይራቶች ላይ ሲገኙ የቲሞችን ቤት ሲዳብሱ በሚያደርጓቸው ነገሮች አሁንም ስምን ፈልገዋል፣ ክብርን ሽተዋል፣ ዋጋቸውን ከምድር አግኝተዋል፣ ከሰዎች ተቀብለዋል፣ ዕውቅና ተሰጥቷቸዋል። የኔ ዕውቅና እናንተ ምድር ላይ ጨርሳችሁታልና ዛልቋል ይላል አላህ Subhanahu Wa Ta'ala። አንገታቸውን ለሰይፍ የሰጡ በሚመጣ ፈተናዎች ውስጥ ወድቀው ራሳቸውን ህይወታቸውን ዋጋ የከፈሉ ሰዎች ሳይቀር ሰዎች ዘንድ ጀግና ለመባል እንዳደረጉት ስለሚያምኑ በኸይር ስራቸው ውስጥ ኸይር ስራቸው ትልቅ ሆኖ ብዙ ነገር ሊለውጥላቸው የሚችለው ኸይር ስራ ለነሱ ግን ምናልባት ለጀሃነም መግቢያ ሰበብ ሊሆን ይችላል። በሌላው መልኩስ ደግሞ ይላሉ ኢማም ኢብኑ ቀይም አልጀውዚ አንዳንድ ወንጀሎች የመማሪያ ምክንያቶች የጀነት መግቢያ ሰበቦች ይሆናሉ። ሰዎች ጥፋትን ያጠፋሉ፣ እንደ ሰውነት ስህተት ላይ ይወድቃሉ፣ ይሳሳታሉ። ያቺ ስህተታቸው ያስከፉት ይሄን የዚህ ዩኒቨርስን የዚህን ፍጥረት ዓለምን ፈጣሪ ሆነውን አላህ Subhanahu Wa Ta'ala መሆኑ ገብቷቸው ያዝናሉ፣ ያለቅሳሉ፣ አላህ ፊት ይጮሃሉ፣ ተውበት ያደርጋሉ፣ ወደ አላህ ይማጸናሉ። እነዚህ ሰዎች ያቺ ጽፋት ማጥፋታቸው ለትክክለኛ ተውበት ለመመለስ ምክንያታቸው ትሆናለች። ወንጀላቸው አላህ ጋር ለመታረቂያቸው፣ ስህተታቸው አላህ ጋር ለመቃረቢያቸው ምክንያት ሆኖ ህይወታቸውን ይቀይራል። ከትልቁ ባዶችና አላህ ዘንድ ተወዳጅ ባሮች ለመሆን ያደርሳቸዋል። ወንጀላቸው አላህ በመፍራት መዳኛ ሲሆናቸው፣ ኸይር ስራቸው ደግሞ በልባችን ውስጥ ባለ የተለያየ ስሜት ውስጥ የመጥፊያ መንገዳችን ሲሆን ይታያል። እንደ ሰዎች ነን፣ እንሳሳታለን፣ ብዙ ስህተቶችን ሰርተናል፣ አጥፍተናል።
አሁንም ባጠፋነው ግን ማልቀስ መደበቅ ወደ አላህ ዛሬ አደጋውና ፈታኝ እንደ ማህበረሰብ የወደቅንበት ትልቅም አደጋ ሁሉም ጉዳዮቻችን ወደ ሶሻል ሚዲያና ወደ ማህበረሰብ እናወጣቸዋለን እኛ ጋር ቀርተው በእኛና በአላህ መካከል እንኳን ተደብቀው ምህረትን እንዳይሰጡ የተውበት እድል እንዳያጎናጽፉ አደባባይ ላይ ለቀናቸዋል ከኛ አልፎ ሌሎች ላይ ደርሰዋል መመለስ በማይችሉበት ሂደት ሰዎች እንዲሻረጉት ያን ወንጀል አድርገናል ይህ አደገኛው ነገር ነው ስለዚህ ነው ወንድሞች እንደ ሰው እንሳሳታለን በብዙ ነገር ላይ ልንወድቅ እንችላለን ግን ለቅሶ ልናለቅስበት አላህን ይቅርታ ለምንበት ወደ ተውበት ልንቻኮልበት ሲገባ በተቃራኒው ከሆነ ጉዳቱ ከፍተኛ ነው ኸይር ስራዎቻችን መስራታችን ብቻ አይደለም የተሰሩበት ዓላማና የተሰሩበት ንያ ምንድናቸው ብለን ልንፈትሻቸው በአግባብ ልናያቸው ይገባል አንዱ ረመዳን ላስተካክልልን ከሚገባው ልንጠቀምበት ከሚከጀለው ነገር ይሄ ወሳኝ ነው ብዬ አስባለሁ የብዙዎቻችን አደጋ የብዙዎቻችን ችግር ስለሆነ በመንፈተንባቸው ወንጀሎች በመንመልሰራቸው መልካም ስራዎች ሁለቱም ለውጤት እንዲበቁ የጠፋውን ጥፋት መመለሻ ሆኖልን አላህ ጋር እንድንፈጽምበት የተሰራው ኸይር አጅር አግኝተን ደረጃችን ከፍ እንዳደርግበት እንዲሆን ንያችንን ማስተካከል ለምንና እንዴት እንሰራዋለን ብለን ማየት ወሳኝ ስለሆነ ይሄንን ቆም ብለን እንድንመለከተው ነው የዛሬው መልእክቴ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ